ጆሮ ለራሱ ባዳ ነው ይባላል። ብዙ ጊዜ ስለ እናንተ የሚወራውን ነገር ቶሎ እናንተ ጋር አይመጣም፣ ሰርኩሌት አድርጎ ምናምን ነው የሚመጣው እና በዚህ ምክንያት ደግሞ ራሳችሁን ፕሮቴክት ማድረግ ነው። የሚወራው ወሬ ልክ አይደለም፣ ከኔ ጋር አያያዝም ብላችሁ ራሳችሁን መከላከል እንኳን አትችሉም። ምክንያቱም ወይ ከረፈደ ነው የሚመጣ ነገር ወይ ብዙውን ሰዎች ጋር ከደረሰ በኋላ ምናምን ነው ወደ እናንተ የሚቀርበው እና እሱ ፓርት በጣም ያስጠላል። በጣም ደግሞ ከዛ በላይ ሀርት የሚያደርገው ደግሞ ይህን ወሬዎች የሚያወሩባችሁ ሰዎች የገዛ ጓደኞቻችሁ የገዛ ወዳጆቻችን ብላችሁ የምታስቧቸው ሰዎች ናቸው። አይ ዶንት ኖ ዋይ ለምን እንደዚህ እንደሚያደርጉት። እኔ በቀላሉ እንደዚህ ይሄን ያህል ሄት ካለ ይሄን ያህል ጥሩ ያልሆነ አመለካከት ለዛ ጓደኛ ካላችሁ እኮ ከቶፍ ማድረግ ይቻላል፣ ጓደኛ ለማድረግ ይቻላል። ቱ ዲስ ኤክስተንት ተራምዳችሁ ስም ማበላሸት፣ የማይሆን ነገሮች ማስወራት ድረስ በጣም በጣም ነው የሚያስጠላው እና ለዛም ነው ምቀኛ ከሩቅ አይመጣም፣ ጠላት ከሩቅ አይመጣም የሚባለው። ምክንያቱም ምቀኞቻችሁ ጠላቶቻችሁ ከሆኑ ጠላት ስለሚጠሏችሁ ያን ነገር ያደረጉባችሁ ራሳችሁን ፕሮቴክት ለማድረግም ራሳችሁን ለመከላከል ራሳችሁን በብዙ መልኩ ከማይሆን ነገሮች አቮይድ ለማድረግ ይቀርባችኋል። ነገር ግን እናንተ ጓደኛ አድርጋችኋቸው ወንድሜ እህቴ እያላችሁ የምትጠሯቸው የልብ ወዳጆቻችን ናቸው ብላችሁ የምታስቧቸው ይሄ ነገር ሲያደርሱባችሁ በጣም ነው የሚያስጠላው፣ የሚዘገንነው፣ በጣም ነው የሚጎዳውም የሚያሳዝነውም ማለት ነው። እና እነዚህን ሰዎች ደግሞ ማወቅ የምትችሉት በምንም አይደለም በመጸለይ ነው። ምክንያቱም እኛ ፊት ለፊት ያለውን ነገር ነው የምናየው። እኛማ ጓደኞቻችን አድርገናቸዋል፣ ከወዳጆቻችን ናቸው፣ የልብ ሰው አግኝተናል ብለናል። ነገር ግን ከጀርባችን የሚወራውን ከጀርባችን የሚደረገውን ነገር የሚያውቀው አንድና አንድ እግዚአብሔር ነው እና ተንበርክከን መጸለይ መቻል አለብን። ወዳጅ መሳይ ጠላቶቻችንን ከህይወታችን አውጣልን፣ አሳየን፣ ያላየነውን አሳየን፣ ያልሰማነውን አሰማን ማለት መቻል አለብን እና በዚህ ወይ ነው ማን ወዳጆቻችሁ ማን ጠላቶቻችሁ እንደሆነ ከልብ የምታውቁት። እኔ ይሄ ጸሎት በጣም ረድቶኛል። እኔ ላይም ይሄ ነገር ሀፕን ስላደረገ ነው ይሄን ነገር አሁን ወጥቼ የምነግራችሁ። ምክንያቱም እኔ በጣም የምወዳት ጓደኛዬ ብዬ እህት ብዬ ያሰብኳት ከጓደኛም በላይ እንደ እህት ነበር እኔ ማቀርባት እና በቃ እህት አግኝቻለሁኝ አለ አይደለም። አብረን እንበላለን፣ ዴይ ቱ ዴይ በሚባል ደረጃ ነው የምንገናኘው። አብረን እንበላለን፣ አብረን ጊዜ እናሳልፋለን፣ ስለ ፊውቸር እናስባለን፣ ምን እናድርግ፣ ምን እንለወጥ፣ ምን ይሻላል እየተባባልን ነው የምናወራው። ቫኬሽን እንሂድ እንደዚህ ቦታ እንደዚህ ላይክ ምን ብዬ ልንገራችሁ፣ ቦንድ እንደዚህ ነበረ ቦንዳችን ማለት ነው። እና ነገር ግን ባላሰብኩት ሁኔታና በጣም ባልጠበቅኩት መልኩ ከጀርባ የሷ ስምኝ ያጠፋች ነው። አይ ዶንት ኖ ምን እንዳደረኳት። እኔ ትንሽ ነገር እንኳን አይታ ቢሆን በተወሰነ ነገር እንኳን አውርታ ቢሆን የሆነ ትንሽ ጭላንጭል እንኳን ቢኖራት ኖሮ ኦኬ አልፈርድባትም፣ በቃ በዚህ ምክንያት ነው እችል ነበር። ነገር ግን ጠላቶቻችሁ እንኳን ጠላቱ ላይ በዚህ መልኩ ስም አያጠፋም። አይስወርት ጋር ነው ብላችሁ አይደለም ጓደኛ ጠላት በጣም የሚጠላው ሰው ላይ እንደዚህ ብሎ አያወራም። እና ነገር ሳቅ በጣም ነበር የሚያስጠላው። ምክንያቱም ጓደኛዬ እህቴ ብላችሁ ያሰባችሁት ሰው ከጀርባ ሲያረጋችሁ ለዛውም ደግሞ በጣም በሚዘገንን ወይ ሲሆን በጣም ነው የሚያስጠላው። እና ጊዜ እነዚህ ሰዎች they are so creative ለመጥፎ ነገር ሲሆን ያን ነገር አይምሯቸውን ለጥሩ ነገር ቢጠቀሙት የት ናይት በደረሱ ነበር። እና ተንበርከኩ፣ ጸልዩ፣ ለእግዚአብሔር ንገሩት። ወዳጅ መሳይ ጠላቶቻችንን አሳየን፣ ከነሱ መንገዳችንን ለየቅል አድርግልን፣ ልቦና መስጣቸው ብላችሁ ጸልዩ። እኛም ደግሞ እግዚአብሔር የሚፈልገን አይነት ወዳጆች እንድንሆን እግዚአብሔር ይርዳን ለማለት ነው የመጣሁት።